የዮሐንስ ራእይ ብዙ ክርስቲያኖች ለማንበብ የማይደፍሩት ደግሞ የሚፈሩት መጽሐፍ ነው። ግን በጣም የሚገርማችሁ ክርስትና የሚጀመርና የት እንደሚያልቅ የማይታወቅ የሞኞች መንገድ ስላይደለ ከየት ተጀምሮ የት እንደሚደርስ የሚታወቅ የመለኮት ጥበብ የተገለጠበት መንፈሳዊ ሕይወት ስለሆነ እግዚአብሔር አምላክ ከየት ጀምሮ ወዴት እንደሚጨርስ መደምደሚያውን ያሳየን በራእይ መጽሐፍ ነው። ራእይ የኔና የናንተ የክርስትና እምነት ድምዳሜው የቱ ጋር እንደሆነ ለምን ይህን ሁሉ ዋጋ መክፈል እንዳለብን ለምን በኢየሱስ ክርስቶስ ማመን እንዳስፈለገን ይህንን ሁሉ ነገር የሚነግረን የራእይ መጽሐፍ ነው። ወዳጆች ክርስትና ምድር ጀምሮ ምድር አያልቅም። ክርስትና እዚህ ጀምሮ እዚህ አይገባደድም። ክርስትና ይቀጥላል። ቤት ካልከኝ በሰማይ ያለውን አምልኮ፣ በሰማይ ያለውን ኑሮ፣ በሰማይ ያለውን ቅድስና፣ በሰማይ ያለውን ዓለም በደንብ አፍተልትሎ የነገረን ዮሐንስ በፊጥሞ ደሴት ያየው ራእይ ወይም የራእይ መጽሐፍ የሚባለው። እኔ በጣም የሚገርመኝ የራእይን መጽሐፍ ሳነብ የኢየሱስ ክርስቶስ የትህትናው ጥግ ይገርመኛል። እያንዳንዳቸውን ሰባቱንም አብያተ ክርስቲያናት ሲናገር በትህትናና በቅን ልብ እንዲቀጥሉ ከመፈለግ እንጂ ሰብሮ ሊያስቀምጣቸው አይደለም። እንደ ዘመኑ ጸሐፊዎች የሆነ ቦታ ቁጭ ብሎ የእንትናን አገልግሎት ለመምታትና ለመስበር የሚደረግ ሰዋዊ ጥረት አይደለም። ኢየሱስ እንደዚህ ይላቸዋል፣ ታማኝነትን አውቃለሁ፣ ስራህን አውቃለሁ፣ መልካምነትን አውቃለሁ፣ ግን እምነቅፍብህ ነገር አለኝ። ነቀፌታን እንኳን ለመንገር መንደርደሪያ ተጠቅሞ ነው። ምክንያቱም የኢየሱስ ዓላማ ማስቀጠል እንጂ ማስቆም አይደለም፣ መጠገን እንጂ መስበር አይደለም። ለጴርጋሞን ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። እዚህ ቦታ ላይ መልአክ ብሎ የሚናገረው ክፍል በጴርጋሞን በዋናነት የተቀመጠን የቤተ ክርስቲያን መሪ። ስለዚህ ለመሪው እንደዚህ በለው። ምን ልበለው? የሰይጣን ዙፋን ባለበት የምትኖርበትን አውቀዋለሁ። ከሰባቱ አብያተ ክርስቲያናት ጴርጋሞንን በጣም ለየት ያደረጋት የሰይጣን መቀመጫ ይላታል። ሰይጣን ተቀምጦበታል። የሰይጣን ዙፋን እናንተ ማከል ነው ያለው። ለምንድን ነው ይሄንን ያለው ብላችሁ መጽሐፉን ገለጥ ስታደርጉት ይሄንን ታገኛላችሁ። ጴርጋሞን የሚባለው ይሄ ቦታ እግዚአብሔርን የማያውቁ እግዚአብሔርን የማያመልኩ እግዚአብሔር ማን እንደሆነ ለማወቅ አለመፈለግም አለመቻልም እላያቸው ላይ የተቀመጠ ብዙ ሰዎች በጨለማ የተያዙበት እግዚአብሔርን የማያውቁ ሰዎች የሞሉበት እሱ ብቻ አይደለም ጣዖትን ማምለክ የበዛበት ከተማ እና ወደ ከተማዋ ስትገቡ አንድ ጭስ ሰማዩን ከድኖ ታገኙታላችሁ። የሚተነው ጭስ ግን ለእግዚአብሔር የተሰዋ መስዋዕት ወደ ሰማይ እያረገ ሳይሆን በዝሙት በሴሰኝነት የሚመለክ ዞይ የሚባለው አምላክ መስዋዕት እየተቀበለ ነው። ከተማውን አላይም አልሄድም እንኳን ብትሉ ከርቀት ደመናው ይነግራቸዋል። ጴርጋሞን ከተማ ገብታ ይላል። በየሰፈሩ በየቤቱ እግዚአብሔር የለም እያሉ የሚያስተምሩ ብዙ አስተማሪዎች በየከተማው አሉ። ጨለማ እንዲህ ተረጋግቶ የተቀመጠበት ከተማ። ለዚህ ነው የሰይጣን መቀመጫ ዙፋኑ ባለበት የምትኖርበትን አውቀዋለሁ። እነዚህ ሰዎች ማህበረሰቡ አይደግፋቸውም። እድር ውስጥ የሉም፣ እቁብ ውስጥ የሉም። በግራም በቀኝ ውጥረት ነው። በመንግስት ይገፋሉ፣ በሰዎች ይገፋሉ፣ በዘመዶቻቸው ይገፋሉ። ኢየሱስ እኮ እንደዚህ የሚለው በምን አይነት ውጥረት ውስጥ እንደምትኖር አውቃለሁ፣ በምን አይነት ጭንቀት ውስጥ እንደምትኖር አውቃለሁ። ለ900 ጨለማ 900 ቅዱሳን አያዘጋጅም እግዚአብሔር። ከተማ ለመቀየር ሲፈልግ ከተማ ሁሉ አይቀየርም። አንድ ወይም ሁለት የተቀየረ ሰው ይመጣል፣ የከበደውን ጨለማ ይገፋዋል። የታመነው ምስክሬ አንቲጳስ ኢየሱስ ሲመሰክርለት እንደዚህ አለ፣ የታመነ ምስክር ነው። የታመነ ማለት እኮ የተወደደ ማለት። የታመነ ብሎ ምስክሬ አለና ከሞት አወጣሁት አይልም። ሲቀቀል ዝም አለው፣ ሲጠበስ ዝም አለው፣ እሳት ውስጥ ሲገባ ዝም፣ አጥንቱን ሲቆራርጡት እያየ ዝም። ኢየሱስ ለአንቲጳስ ያለ እይታ ምንድን ነው? የታመነ ምስክሬ እና የታመነ ከሆነ አታድነው፣ የታመነ ከሆነ አታወጣው፣ የታመነ ከሆነ ከእጆቻቸው አታስጥሎ። ብትወደው ዝም ትላለህ ወይ? የብዙ ሰው ጥያቄ እኮ ነው። ብትወደኝ እንደዚህ ሆን ነበር ወይ? ብትወደኝ የልጅ ትዳር ይዘገይ ነበር ወይ? አንቲጳስን አለ። አንቲጳስ የታመነ ምስክሬ ነው፣ ግን ሲቀቀል ዝም ብያለሁ፣ ሲጠብሱት ዝም ብያለሁ፣ እሳቱ ሲጨምሩት ዝም ብያለሁ። ምክንያቱም ከአንቲጳስ ጋር ያለን ውል የማግኘትና የማጣት ሳይሆን የህይወት ነው። አሜን በሉ። አንተ ቤት ኪራይ ተወዶብኛል ብለህ ፊትን ታጠቁራለህ። የልጆች የወተት ነገር አልሸፈነም ብለህ ፊቱን ታጠቁራለህ። ጀግና ለኢየሱስ ይታረዳል። አሜን በልባክ። ዛሬ በኢየሱስ ስም እነግራችኋለሁ፣ ምድር ላይ የሰፋችሁ ትምህርት ይነቀላል። በኢየሱስ ስም ከመከናወን ጋር እናንተን አስሮ የያዘ ምድር የሚሸት ትምህርት ይነቀላል።
ዕብራውያን ምዕራፍ 11 በጣም የሚገርመኝ ቃል አለ። ምዕራፍ 11 ቁጥር 32 ላይ እንደዚህ ይላል፣ ስለ ጌዴዎን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ እንዳልተርክ ጊዜ ያጥርብኛል። አንዳንዶች ይላል የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ የባዕድን ጭፎች አባረሩ። አንዳንዶች ግን ይላል የሚበልጠውን ትንሣኤ ለማግኘት እስከ ሞት ድረስ ተደበደቡ። አንበሳ አባሮ በላቸው፣ ሲቀረጥፋቸው ዝም አለ። እንዴ ብትወደን ነው ወይ? ታማኝ ምስክር ብንሆን ነው ወይ? አዎ። ምክንያቱም የኢየሱስ ቤተ ክርስቲያንን መውደድ ከጥቅም ጋር የተገናኘ ሳይሆን የተቀበልነው ሕይወት ለዘላለም እሱን ለመከተላችን ዋስትና ነው። አሜን በሉ እስቲ።